እናንተን ለማጽናናት አንጀታችሁንም ለመብላት ፈልጌ አይደለም። አንድ አስደናቂ እውነት ግን እንገራችሁ። በዚህ ምድር ጠቃሚዎች ሆነን እንኳን ባንጨርስ በሰማዩ የእግዚአብሔር ቤት ግን በጣም ጠቃሚዎች ነው ምን ሆነው። ዝነኛ ምን ሆነበት ጊዜ አለ። ተፈላጊ ምን ሆነበት ጊዜ አለ። ምርጥ ምን ሆነበት ጊዜ አለ። የኛ ጊዜ የሚጀምርበት ጊዜ አለ ነው ምላችሁ። የግድ እዚህ ምድር ላይ የግድ አሁን አትበሉ ነው ምላችሁ። አልዓዛር ዕውቅናው በጣም የጨመረው፣ ዝናው በጣም የታወቀው፣ ተፈላጊነቱ አንቱ መባሉ የጀመረው ሲሞት ነው። ይልቁንም ክርስትና እንደዛ ነው። ሲቀበር ነው ዛፍ የሚሆነው፣ ሲሞት ነው የሚጠቅመው። እዩት አልዓዛር እንዲህ ይላል እግዚአብሔር ቃል፣ አልዓዛር ሞተ፣ መላእክትም በአብርሃም እቅፍ ወሰዱት ይላል። መጥቀም ጀመራ። ለምንድን ነው እዚህ ዓለም ላይ ብቻ ካልጠቀምኩ ብላችሁ የምትደርቁት? ምን አለ እዚህ ዓለም ላይ ጭምቶች ሆናችሁ ብትኖሩ? ካልተሰጠን በቃ የእግዚአብሔር ጸጋ ነው፣ አልተሰጠን። ጤና ካጣን እንለምነዋለን። እግዚአብሔር ፈቃዱ ከሆነ አመስግነን እንሞታለን። ቅዱስ ጳውሎስ እንዳለው ከኔ እንዲለይ 3 ጊዜ ለመንኩ፣ ኃይሌ በድካም ይገለጣልና ጸጋዬ ይበቃል አለኝ ይላል። በጤና ይሁን በበሽታ እግዚአብሔር ወደኛ የሚመጣው አናውቅም። ምናልባት በበሽታ ጽድቅን እንፈጽም እንደሆነ አንረዳም። እግዚአብሔር የትኛውን አኗኗራችንን ለጽድቅ ሕይወት እንደሚያደርገው በፍጹም አናውቀው። አልዓዛርን ተመልከቱ። ምን ልላችሁ መሰላችሁ? የግድ በምድር ላይ ብላችሁ ሙጥኝ አትበሉ። ተዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስትየ ሕይወት ዘበአማን። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛ የጽድቅ መብልንና እውነተኛ የሕይወት መጠጥን ወልደሽልናልና